አሁን አንድ ሰው ክፉ ነገር ቢያደርግብኝ ወይ መተት ሊሆን ይችላል ወይ ድግምት ሊሆን ይችላል ወይ ስድብ ሊሆን ይችላል እንዴት ነው መጠበቅ ያለብኝ? እኔ አሁን እዚህ እየኖርኩ ስለምሰማ ነው በጣም ስለሚያስገርመኝ እንዲህ መተት ተደርጎብኝ ትምህርት የተዘጋብኝ ትዳሬ ፈረሰ ታመምኩኝ ጸበል ቦታም ስንሄድ እናያለን። ይሄ ግልጽ ነው በተለይ ለኛ ለኢትዮጵያውያን ማለት ነው። እንዴት ነው ያንን ኔጌቲቭ ኢነርጂ ወደ እኔ እንዳይመጣ መጠበቅ የምችለው? ሺልድ ነው እኮ ሺልድ ማለት ጋሻ ማለት ነው። ጋሻው ምንድነው? እግዚአብሔር ስም ነው። ብዙ አይነት እኮ ለምሳሌ ጦርነት ከስጋና ከደም ጋር አይደለም ካለ ስለዚህ ከረቂቃሉ ጋር ከሆነ ረቂቅ የመፋለሚያ መሳሪያዎች ሊኖሩ ይገባል ነው ይጠቅሳቸዋል። ይሄንን የእምነት ጫማ እያለ ዝናር እያለ የሚናገራቸው ነገሮች አሉ። እነዛም ፕራክቲስ በማድረግ ነው። ስለዚህ ችግሩን ከመጋፈጥ ከችግሩ በላይ መሄድ ያስፈልጋል። አንዳንዴ አውሮፕላን እኮ ከፍ ሲል ሁሉም ነገር ከሱ በታች ነው። አንዳንዴ ችግሩን መጋፈጥና ችግሩን መምታት ትችላለህ። ከፍ ካልክ ደግሞ ከችግሩ በላይ ሆነ ችግሩን ቁልቁል ታየዋለህ፣ ትንቀዋለህ። ደረጃ ነው ማለት ነው። ስለዚህ ቅድም ያልኩት ነው። ጨለማ ጨለማ ነው። ስታየው ሊያስፈራ ይችላል ለሚፈራው ሰው ማለት ነው። ጨለማ ዳርክነስ ነው። ኦኬ ዳርክነስ ከሆነ ሰው ምንድነው? ምን ላድርግ ያልኩ ቅድም ለዛ ነው እኮ ብትረግመው ጨለማ ጨለማነቱን አይለቅም። ስለዚህ መብራት ማብራት ነው ያለብን። መብራት ሲበራ ጨለማ የለም ነው። ለምሳሌ ወይ እግዚአብሔር ጠብቆኛል ወይ መልካም ነገር እያልኩኝ ብርሃኔን በእኔ ውስጥ ማብዛት ነው። ብዙ ጠባቂዎች አሉ። አሁን እኮ እንግዲህ አንድ ሰው እንደዚህ ካለ የኃይል ሰራዊቱን መጀመሪያ እንትን ያስፈልገዋል መመደብ። አሁን ቅድም የጨለማዎቹን ዘረዘርክልኝ። ላይት ፎርስስ ምንድን ናቸው? እነዛን እኮ ማወቅ አለብህ። ብርሃን ከሆነ እግዚአብሔር ስም ብርሃን ነው አይደለ? ስሙን መያዝ ስሙን መናገር ኃይል ነው እኮ። ሁሉም ነገር በስሙ ይሄዳል። አቅም የለውም ነው። ለምሳሌ እግዚአብሔር መልአክ በሚፈሩት ሰው ዙሪያ ይሰፍራል ያድናቸውማል ይላል። ኤንጅልስ አሉ የሚራዱት። ይሄንን አንጠቀምም። ሲጀመር ባለን እንኳን መጠቀም ምንችሎች አይደለም። በሚታየው እንኳን የማይታየው ለምሳሌ ቅድም እንዳልከው ነው። በመላእክት ዓለም አሁን በጥንታዊ እውቀት አሁን ለምሳሌ ሶሎሞን ክፉ መናፍስቶችን አይቷቸዋል ይላል። ቁጥራቸውም 72 ነው ይላል። በጣም መጥፎ ስራ የሚሰሩ ምን ስራ እንደሚሰሩ በኪዮብ ሶሎሞን ስታነበው ምድር እንዴት እንደሚያተራምሷትና አሁን የጠቀስከውን ክፉ ነገር የጨለማውን አሰራር ምድር ላይ እንትን እንደሚሉ ይታወቃል። አሁን ሰዎች ሁልጊዜ ክፉን ቶሎ ያውቃሉ፣ ደጎቹን አያውቁም ነው። አሁን ለምሳሌ የሆነ መጥፎ ዜና የሚታየው ግን በጎ ዜና ሰው አያዩ። ይሄ ነው ማለት። በዛው ደግሞ ትይዩ ቅዱሳን መላእክት አሉ። እነዛ ክፉዎቹን የምትመታባቸው ማለት ነው። ኤንጅልስ አሉ። ሰዎቹ ክፉዎቹን ያውቋቸዋል፣ ደጎቹን ግን አያውቋቸውም። እነዛም ቁጥራቸው 72 ናቸው። የእግዚአብሔርን ስም ተሸክመዋል። ሰዎችን እንዲራዱ የተሰጡ ናቸው። እያንዳንዱ ኤንጅልስ ደግሞ የራሱ የሆነ ስራ አለው ነው። በቃ ለምሳሌ ገብርኤል የማብሰር ከሆነ ተውቦ ምሕረት ለሚካኤል የመራራት ነው። ሩፋኤል የፈውስ ነው። ሁሉም የራሱ አለውና ማወቅ ያስፈልጋል። ጥበብን የሚሰጥ መልአክ አለ ለምሳሌ በተሰጠው ጸጋ ማለት ነው። ከብርሃን ጋር የተያያዘ ደግሞ አለ። ብዙ ናቸው እኮ በጣም እኮ እግዚአብሔር ሰራዊት እኮ። ኤልሳ ምን ይላል? የሶሪያ ወታደሮች ከበቡ ዙሪያውን አሁን እንዳልከው አይነት ነው። እና ደቀ መዝሙሩ አይቶ ፈራ። ተከበናል፣ እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ይለዋል። ስለዚህ ሰዎች የሚበልጡትን አያውቁምና ግራ ሲገባው ነው አይኑን ክፈትለት አለ። አይኑ ሲከፈት የእሳት ሰረገላ በዙሪያው ተከቧል ነው። ይሄን ካየ ይሄን ካወቅ ምን ሊያስፈራ ይችላል ነው? ምን ሊያስደነግጥ ይችላል? ስለዚህ መጥፎ በጣም ትንሽ ነው፣ በጣም ይምንት ነው። ግን ሲታይ እንደ ጨለማው እንደ ተገዘፈ ተራራ አስፈሪ መስሎ ይታያል። ልክ የሆነ ህንጻ ነው። በፕሌን ከፍ ብለህ ስታየው ግን በጣም ትንሽ ነገር ነው። እና ምንድነው ይሄ ሁሉ ነገር? ሰዎች ይሄን ማወቅ ያስፈልጋቸዋል። በምን አይነት ኤነርጂ ፊልድ ውስጥ እንዳሉ መረዳት ያስፈልጋቸዋል። ሁሉም ነገር እኮ ኃይል ነው። ስለዚህ ከመጥፎ ኃይል ለመጠበቅ ቅዱሱን ኃይል መያዝ ነው። ሌላ ምን ነገር አለ? ስለዚህ ጦርነት ደግሞ ከስጋና ከደም ጋር ካልሆነ ኦኬ፣ ስጋና ደም ከሆነ ጋሻ ጦር ምናምን መሳሪያዎች፣ የጦር መሳሪያ ረቂቅ ነገር ትይዛለህ ነው። ይሄ ነው